እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በዓለም ጥልቅ ባህር አንዱን በጣም ቆንጆ ፍጡር ዱምቦ ኦክቶፐስ በዝርዝር እንነጋገራለን። ይህ ኦክቶፐስ ትልልቅ ጆሮ መሰል ክንፎች ስላሉት ከዲሲን ዱምቦ ጋር ተመሳስሏል። በባህር ጥልቅ ክፍል ይኖራል። በዚህ ቪዲዮ ውስጥ ስለ ህይወቱ፣ ባህሪያቱ እና ምስጢራዊነቱ እንመለከታለን። ዱምቦ ኦክቶፐስ በአንጻራዊ ትንሽ ነው። ርዝመቱ ከ30 እስከ 40 ሴንቲሜትር ይደርሳል። ዋና ባህሪያት ጆሮዎቹ ትልልቅ ጆሮ መሰል ፊንስ ለመዋኘት ይረዳሉ። ክንዶቹ 8 ክንዶች አሉት ለመከላከያ ድብርት። ቀለም ብዙ ጊዜ ሮዝ፣ ቡናማ ወይም ነጭ ቀለሙን በመቀያየር ይጠቀማል። አይኖቹ ትልልቅ እና ግልጽ። ይህ ኦክቶፐስ በጣም ለስላሳ እና ጄሊ መሰል ነው። ዱምቦ ኦክቶፐስ በዓለም ጥልቅ ባህር ወይም ከ400 እስከ 7000 ሜትር ይኖራል። በባህር ወደብ ላይ ወይም በባህር ዳርቻ አይታይም። ግፊቱ በጣም ከፍተኛ በሆነ አካባቢ ይኖራል። በቀስታ ይዋኛል። ፊንስ በመጠቀም በዋናነት ትናንሽ ነፍሳት፣ ትናንሽ ሽሪምፕ እና የባህር ፍጥረታት ይበላል። በጣም ጠንቃቃ ነው። ዱምቦ ኦክቶፐስ እንቁላሎችን በባህር ወደብ ላይ ይጥላል። ግቢዎቹ በጣም ትንሽ ሲሆኑ ሙሉ በሙሉ የበሰሉ ይወጣሉ። የዕድሜ ርዝመት በግምት ከ4 እስከ 5 ዓመት ነው። ዱምቦ ኦክቶፐስ በአሁን ጊዜ በቀጥታ ትልቅ ስጋት የለውም፣ ግን የባህር ጥልቅ አካባቢ ብክለት፣ የባህር ወደብ ማዕድ ማውጣት እና የአየር ንብረት ለውጥ ሊጎዳው ይችላል። ጥበቃው የጥልቅ ባህር ክልሎችንም መጠበቅ ያካትታል። አስደናቂ እውነታዎች በጣም ጥልቅ ውሃ ውስጥ ይኖራል። ግፊቱ በጣም ከፍተኛ ነው። ሲዋኝ በጆሮቹ ይበራል። በጣም ረጋ ያለ እና ቆንጆ ነው። ዱምቦ ኦክቶፐስ የባህር ጥልቅ ሚስጥራዊ ዓለም ምልክት ነው። የባህር ጥበቃን ይደግፉ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።